ነፍሱን ይማረውና የነፃነት ወርቅነህ ባለቤት ኢቢኤስ ቴሌቪዥን ላይ ቀርባ ባደረገችው ንግግር ብዙ ትችቶች እየቀረቡባት ይገኛሉ። ምን ብታጠፋ ነው ብዙ ስድብ እየደረሰባት ያለው? ኮሜዲያን ፍልፍሉ ከህመሙ አገግሞ ወደ ስራው ተመልሷል። ብዙ ሰዎችም ደስታቸውን እያጋሩ ይገኛሉ። አርቲስት ሄኖክ ወንድሙ ያጋጠመው የሰውነት ክብደት መቀነስ ከምን ጋር ተያይዞ የመጣ ነው? የምንመለከተው ይሆናል። ሰላም እንዴት ናችሁ የዲላይት ቤተሰቦች? እንደተለመደው ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እና ላይክ በማድረግ ድጋፋችሁን አሳዩ። ወደ ቀዳሚ ጉዳይ ስንገባ ሰሞኑን አስጨንቆን የነበረው የኮሜዲያን ፍልፍሉ በስትሮክ ህመም ምክንያት ሕክምና ሲከታተል እንደነበር ቀደም ሲል በሰራነው ቪዲዮ ተናግረን ነበር እና የእሱ መታመም ብዙ ሰዎችንም አስደንግጦ ነበር። በፈጣሪ መሐሪነት አሁን ከሕክምናው አገግሞ ወደ ቀድሞ ህይወቱ መመለሱን እየተነገረ ይገኛል። አባይ ቲቪ ላይም ቀርቦ እንኳን ደህና መጣህ አቀባበልም ሲደረግለት ተመልክተናል። ግን በሚገርም ሁኔታ የኮሜዲያን ፍልፍሉ ድንቅ የሆነ ተሰጥኦ ታሞም ተኝቶ አላገደውም። አልጋ ላይም ሆኖ ከመቀለድ ሰዎችን ከማጽናናት ወደ ኋላ አላለም። ወደ ቀጣዩ ጉዳይ ስናመራ በኢቢኤስ ቴሌቪዥን ቅዳሜ ከሰዓት የሻይ ሰዓት ፕሮግራም ላይ የነፃነት ወርቅነህ ባለቤት ቀርባ ነበር። ይህንን አስመልክቶ ሶሻል ሚዲያ ላይ እየተሰጣት ያለ አስተያየት በጣም ከባድ ሆኗል። ብዙ ሰዎች ትችት አዘል አስተያየት ቢሰጧትም ከማንም በላይ ባለቤቱና ልጆቹ ተጎጂ ናቸው። አሁን አብሯቸው ባለመሆኑ ለእሷና ለቤተሰቡ ሊታዘንላቸው ይገባል። አርቲስት ሄኖክ ወንድሙ ያጋጠመው የሰውነት ክብደት መቀነስ ከምን ጋር የተያያዘ ነው? አርቲስት ሄኖክ ወንድሙ ካለው የትወና ፍቅር የተነሳ ከ3 ዓመት በፊት ሊሰራ ያሰበው ፈረጃ ለተሰኘው ፊልም እየከፈለ ያለው ዋጋ ነው ቢባል ይህንን ማን ያምናል? ሰው እንዴት ነው ለአንድ ፊልም ይህንን ያህል ዋጋ የሚከፍለው? የሚሉ ብዙ ጥያቄዎችን አስነስተውበታል። ግን እሱ ፈረጃ ፊልም ለመስራት የከፈለው ዋጋ የሰውነት ክብደቱን ለመቀነስ የማይመገበው ምግብ፣ የሚሰራቸው ስፖርቶች፣ ሁሉ ነገር ለፊልሙ ብሎ ያደረገው ነገር እንደሆነ እየተነገረ ይገኛል። ድርሰትና ዝግጅቱ የሄኖክ ወንድሙ የሆነው ፈረጃ ፊልም ብዙ ውጣ ውረዶችን አልፎ አሁን ከመጨረሻው ምዕራፍ ላይ ደርሷል። ሁላችንም በጉጉት የምንጠብቀው ስራ ይሆናል። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታን ተመኘን።